አሰላሙ አለይኩም እንዴት ናችሁ? ደህና ናችሁ? አለሁላችሁ አልሐምዱሊላህ። ዛሬም ደግሞ ከቻልኩኝ ይሄን ሰሞን በቃ በሀዲቃ ነው። እሺ ይሄን ሰሞን የምቀርጥላችሁ ሀዲቃ እየሄድኩኝ ነው በሀዲቃ ነው ይሄን ሰሞን ማለት ነው። እና ማለት ነው ውዶቼ ሳውዲ አረቢያ 7 አመት ሰርቼ ተይዤ ስገባ ማለት ነው ምንም ነገር የለኝም ነበረ። ጨርሶ ያኔ እዛው ቀርቷል። እንደ ለወንድሜ ቤት ለአባቴ ቤት ስል ብርም ስልክ ይሄን አርጉልኝ አልልም። እንደፈለጋችሁ በቃ እንደፈለጋችሁ ነው የምልና እንዲያው ትንሽ 150 ካሬ ቦታ እዛው ከተማ መሃል ነው ገዝተው 40 ቆርቆሮ ሰርተውልኛል ባዘንታ ማለት ነው እንጂ እኔ ይሄን አርጉልኝ እንዲህ አርጉልኝ አልልም። ያኔ እኔ አላቅም። እኔ በቃ ያኔ በዛ በሰዓቱ ልጅነትም አለ እንደዚህ በቃ አላቅም ነበር። ይጎላ አይመስለኝም ነበር ጋይስ እና ማለት ነው። ከዛ ተይዤ ድንገት ተይዤ ገባሁ። ምንም በቃ ወፍ የለም በባዶ እንዲያውን ሳስበው ማለት ነው። ሱብሃንአላህ መቼም ማያልፍ የለም። አልሐምዱሊላህ ዋናው ነገር ጤና ነው ጋይስ። ይሄ ጠፋብኝ ብላችሁ አትበሳጩ ማለት ነው። ዋናው ጤና ነው። ግን አሁን ላይ ጠቀመኛ ማለት ነው። አሁን ላይ ጎበዝ ሆንኩኝ በቃ ብልጥ ሆንኩ አሁን ላይ። ከዛ ስገባ አላህ ይራህማት እናት የለኝም ከፊቱም እናት ስለሌለኝም እና ቤት ውስጥ በጣም ከባድ ነው። ብቻ እንኳን 7 አመት 2 አመት ኑራችሁ ስትገቡ ኢትዮጵያ ላይ በጣም ከባድ ነው። ባነጋገራችሁ አትግባቡም፣ በሁሉ ነገር አትግባቡም። ብቻ ላይ ኩልሃል አልሐምዱሊላህ። ያም ሆኖ በቃ ብዙ ነገር ያም ወንድሜም እንዲህ ስለኔ አይችልሻል እንዲህ ብርሽን ጭራሹኑ ማለት ነው። ማንንም አብልተሽ ነው የምትባሉት ከምር አዛን አለስ አዛን ይጨርስ እና ውዶቼ አዛን እያለ ነበርና ቆምኩት እና እንደዛ ነው። መዳም ቀመሞች ብልጥ ሆኑ ወላሂ ብልጥ ሆኑ። አገር ስትገቡ ሁሉም ዞር ብሎ አያችሁም። እኛ አይተናል እንዴ አንቺም ብር ነው የምትባሉትና ያንንም ስላይችልሻለሁ በቃ እንደዛ ነው። በጣም ያም ነበረ። ከዛ ነው እንደ ብየዛች ገዙልኝ ቤት ማለት ነው። ጠራርጌ ባለችኝ 10,000 ብር ነበረችኝ። በሷ ፈራርሽኩና ገባሁኝ። ገብቼ እዛች ቁጭ ብዬ እያለ ምን ወረት የለ ምን የለ ድግነቱ ያኔ መሬት አለኝ። መሬቲቱን እህልም ያኔ 7 አመት አላኖሩልኝም። ግን ያኔ እዛን ጊዜ ነበርኩ አንድ 5 ኬሻ ሰጡኝ። ያችን ይዤ ቁጭ እንዲያልኩኝ እንዲያጋጣሚ አገባሁ ማለት ነው። አግብቼ ደግሞ ከሰው ፊት ይሻላል ብዬ አግብቼ እያለ ደግሞ እሱም ደግሞ ልክ በ3 ወሩ የሆነ የማይሆን ነው። ከኋላ ሌላ ጅራት አለው ቤተሰብ። የሰው ባል ደግሞ እንዲያታገቡ የሰው ነው ከምር ከዛ ማለት ነው ለከሱ ልጅ አለው ሚስት አለው። ያኔ እንደገና ያቺ ስትከሰው እንደገና ደግሞ ወደዛ ሱብሃንአላህ ዘንድሮ በቃ ያልተሳካልኝም ብዬ ደግሞ ያኔ ቀረ በቃ ተለያየን። ከዛ እንደገና አሁን ያሁንም ወዲያው ልክ በፈታሁ በ3 ወሬ ክረምት ላይ ነበር። ክረምት ላይ በቃ አልፈታኝ ሲል ከስሼ ሸሪያ ፍርድ ቤት ከዛ ጥቅምት ላይ 80,000 ወርድ ያላሉን ከረምኩ። ከዛ ጥቅምት ላይ ተፈታሁ። ከዛ ልክ ይሄን ባሌን በፈታሁ በ6 ወሬ አገባሁ ማለት ነው ዳግመኛ። ከዛ አገባሁ አልሐምዱሊላህ። ይሄ ያሁኑ
ያኔ አሪፍ ነው፣ ጥሩ ነው። ያኔ አልሐምዱሊላህ ያስብልኛል፣ ያዝንልኛል። እንደዛ እያልኩኝ አንተን ካልኩኝ በኋላ አልሐምዱሊላህ ኑረዲን ተወለደ። ኑረዲን ሲወለድ በተወለደ በ2 አመቱ መጣሁኝ ማለት ነው እዚህ። ከዛ እዚህ መጥቼ ልክ በተወለደ በ2 አመቱ መጣሁ እዚህ። ይኸው ከመጣሁ እንግዲህ አሁን 2 አመቴን 5ኛ ወር ነው የምጨርስ። አልሐምዱሊላህ መጣሁ። እንደገና ቤቴን ፏርኩ ጋይስ። ያ በፊት ቤተሰቦች የሚጠቀሙት መሬት ማለት ነው። አሁን እኔ ሳርሰው ጤፍ ብቻ እስከ 10 ኬሻ ነው የሚወጣው። አሁን ባለቤት እያረሰው ማለት ነው። ሽምብራ ጓያ ያኔ እንደዛው ለብቻ ይወጣዋል። ያኔ ሰፊ ነው መሬቱ፣ ደጋ ነው ወግዲ ማለት ነው። እና ቤተሰብ እንደዛ ሁኜ ኖርኩኝ። አልሐምዱሊላህ ያ ሁሉም ነገር አለፈ፣ መጣሁ። አሁን መጥቼም ግን ያኔ ወንድም እህት ምናምን ማለት እንትን አለልም እንጂ ያኔ በቃ አሁንም ቢሆን ቤተሰብ መርዳት ያኔ ትንሽ ያኔ እረዳለሁ። አሁንም እንዲያው ልጄ እንዲያው እባላለሁኝ፣ ግን ያኔ አልፎ አልፎ አልጨከንም፣ ያኔ እረዳለሁ ማለት ነው። እና ያንን ሁሉ አመት ሳልመሰገን ስለቀረኩ የ7 አመትማ የት ደርስ ነበር እላለሁ አሁን ላይ ሳስበው ማለት ነው። አለኩልሃል ለኔ ሲለው ነው ለኔ ያላለው እምላለሁ በአንድ በኩልና አሁን ላይ በ2 አመቴ ቤቴን ሰራልኝ። ባልተቤቴ ቤቴን ሰራልኝ። ቤቴን ሰርቶ ደግሞ እንደገና እንትን አለልኝ። ቤቴ ሰራልኝ፣ ተገርፏል ምናምን። አሁን በቃ አሁን ትንሽ ነው የሚቀረኝ፣ እየጨረስኩኝ ነው። ስለዚህ ቤተሰብ እና በቃ ብልጥ መሆን ነው። ብልጥ ሆኑ የመዳም ቅመሞች። ቤተሰብ ያኔ አትርዱ አይደለም 7 አመት 8 አመት ብዙ አመት እርሜያችንን የምንፈጀው ለቤተሰብ እያልን ነው። የራሳችን ነገር ይሄውን ያየሁት አሁን በ2 አመት እንግዲህ ያኔ ብዙ ነገር ሰራሁ በ2 አመት። ወላሂ ነው የምላችሁ በ2 አመት ውስጥ ማለት ነው ብዙ ነገር ሰራሁ፣ ያውም 2,000 እየተከፈለኝ እና ቤተሰብ ዙሮ ቤተሰብ ስታጡ ያው ልጅነታችሁን አይክዳችሁም እንጂ እናንተ ትዳር ይዛችሁ እናንተን አይረዱም። ወላሂ አይረዷችሁም፣ ጭራሽ አይረዱም። ኔበር ባሏ ያስተዳድራት እንጂ ነው የምትባሉት ማለት ነው። ደግሞ ባል እያላት ባሏ ያስተዳድራት እንጂ እኛ ምን አገባን ነው የምትባሉት። እና እናንተ ብልጥ መሆን አለባችሁ። ብልጥ ሁኑ። በቃ ለከሌ ለህቴ ለአክስቴ ለምንድን አትበሉ። ራሳችሁን ኑሩ። በቃ የራሳችሁን ነገር አስተካክሉ። የሚያስተካክልላችሁ እንኳን ከሌለ ብራችሁን ይዛችሁ ሀገራችሁ ከዛ ሄዳችሁ ማስተካከል። ከሚሆን ጋር ፈጣሪ ያገናኛችሁ። የሚሆን ባል ሲሆን ነው፣ የማይሆን አይሆንም። እኔ ጋር አሁን የመጣች አለች እኔ አጎቴ ልጅ በ200 ሺህ ብር ሱቅ ከፈትኩ አለ። እሱን አከሳሰረ። በቃ ያኔ ዜሮ ላይ ናት። ያኔ ቤት ሰራህ አለ። ቤቱም ዝም ብሎ ስለዚህ ሲሆን ይሆናል። አላህ ሲያገጣጥም ሲያደባብር ያደባብራል በነገራችን ላይ። እና ስታገቡ ማይታችሁ አግቡ። የሰው የሆነን ነገር ደግሞ ፍቅር ይዞናል በቃ ብላችሁ አታግቡ። የሰው ያው የሰው ነው። ከኔ ተማሩ ማለት ነው ውዶቼ። እና ቤተሰብ ስትሄዱ እኔ የታየሁልሽና ነው ለወንድ ቀልበሽ ለእንትን ቀልበሽ ነው የሚሉት። ከምር እኔ ስላየሁት ነው። እና የመዳም ቅመሞች ራሳችሁን ሁኑ ውዶቼ። ኢንሻአላህ በሌላ ቪዲዮ ማለት ነው በሰፊው በሌላ ቪዲዮ በቃ ብዙ አስተማሪ ነገር ኢንሻአላህ ቪዲዮ ሰራላችኋለሁ። እንደዚህ ሲመቸኝ እንደዚህ ሀዲቅ አሁን ትምህርት አሁን 12ኛ ወር ሊዘጋ ነው። ትምህርት ስለሚዘጋ ስለምንመጣ ማለት ነው ብዙ በቃ ላይክ ሸር ሰብስክራይብ አድርጉልኝ።
እለቅላችኋለሁ ቪዲዮ። እሺ ውዶቼ እና ራሳችሁን ሁኑ የመዳም ቅመሞች አደራ እላለሁ። ለከሌ የምትሉትን ነገር አቆሙ። ትንሽ አመት ብትሰሩ ለራሳችሁ ከሆነ ማትቀየሩበት አንዲትም ነገር የለም። ስላየሁት ነው።